كونهم بتوحيد يا دمكو ጌታችን ያላቀው ديارتون شققوا بنور علقلقوا تغير አላቋለው ተርሄቡ ቤተ መቅደስ ድረስ የጀነቱ ፈረስ መጣ እዚያ ለማድረስ ይዘው ገቡ ከሁሉም ወደደው ጠራና ወሰደው ሁሉን አሰጀደው ቆሞ በሚራቡ የመዲናው ሹም ያረቡ ደዋሙ ጀረቡ አንዳንዱ ስፈራ አንዱ ስነፈራ የተጀላ አዝመራ ለማፍራት አበቡ አልቀሩ እንደፈሩ ወይ እንደነፈሩ አበበው አፈሩ ጉድ ተንዘረበቡ ከሁሉም ወደደው ጠራና ወሰደው ሁሉን አሰጀደው ቆሞ በሚራቡ የመዲናው ምን ይበል እስኪ ከውኑን በተውሂድ ያደመቀው ማጀቹ ላይ ካንኩን ከውኑን اللهم صل على መጀረዱሪ ከና የሮዋጅተኑ ወረዋኑ ፍጀደስ ወረዋኑ እንጀደስ ወሉመት የቹራ ጫለንተኒ ግንግቻ በረዱ ሲረካኒ ወረብጀች በበሪዱ ከና ለፈቲኑ ዲሴ ደመጅራ اللهم صل على محمد كون بتوحيد يا دمقوا لا اله الا كذي بلاي من يبل اني እኮ ምንም ነገር ከዚህ በኋላ ምንም አይታየኝማ አሁን ማለት በዚህ ጉዳይ ላይ ከውኑን በተውሂድ ያደመቀው እንዲ ይሄን ራሱ ማለት የሚችል ሰው ዝም ብሎ አንደበት ነው እንዴ ዝም ብሎ አንደበት ይሄን ማለት አይችልም ዝም ብሎ አይምሮም ይሄን ማሰብ አይችልም ዝም ብሎ ነገር አይመጣለትም ብዬ ነው ማስበው ለምን መሰለህ ይሄ ቃል ራሱ ተመርጦ ነው ለምርጥ ሰው ጋር የሚሄደው اللهم صل على ይገርመኛልና ነው ሁሌ ይገርመኛል እንዲህ አይነት ቃላቶች ብዙ ሰዎች እንዲህ አይነት ተናግረው ያሳለፉት ነገር እንዲህ አይነት ቃላት አጣጣላቸው ምናምናቸው ሳስታውስና ስለ ራሴም ስለ ምገርሙኝ ናቸው ከውኑ ምን ነው ከውኑ በአጠቃላይ ከውኑ ተፈጥሮ መሬት ምድር ውሃ ምናምን ነገር ሁሉን ጨምሮ እኮ ነው ከውኑን ነው እኮ በተውሂድ በአላህ አንድነት አደመቀው ብሎ እኮ ነው ያለ ከዚህ በላይ ምን ይበል ይቦ አቦ ጀቴ ጀጅቦ والله رب رحمته سيفكون مشكر جته اللهم صل على محمد كون بتوحيد يا دمكو ጌታችን ያላቀው እኔበር ዱጋጀ ደበር ዱጋ ከውኑን በተውሂድ ያደመቀው ወረዋ ገጋሪ ጀ ከነካንተ ቢኮን ጥሩ እንዲህ አይነት ነገሮች የተናገሩ ሰዎች ዛሬ ማለት የማንችላቸው ነገሮች ያሉት ነገር ስላለ ማጥለያ አለ ማጥለያ ገባ ማጥለያ አለ እነዚህ ሰዎች ሀንጀሻ ቀም ነበር ዱር መዲና ከይሳ ሀንጀሻ አለን እኮኛ ሀንጀሸቱል ሐበሽያ እኮ አለ ድሮ ለአላህ መልእክተኛ